አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 18 ቀን በዚህች ቀን ለአባቶች ሊቃነ ጳጳሳት 23ኛ የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎፍሎስ አረፈ። ይህም አባት ንጉሥ ቴዎዶስዮስ በነገሰ በ6ኛ ዓመት ተሾመ። በወንጌላዊ ማርቆስም ወንበር 28 ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ ከእሳቸውም የወንጌላዊ ዮሐንስን ራእይና የሐዋርያው ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋንዮስ ነበረ። በዘመኑም 7ቱ ደቂቅ 372 ዓመት ካንቀላፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቀ ጳጳሳት አባ አትናቴዎስ ደቀ መዝሙር ነው። የቤተ ክርስቲያንንም መጻሕፍትና ሥርዓትን ሁሉ እየተማረ ከእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ጢሞቴዎስም ባረፈ ጊዜ ይህ አባት በእስክንድርያ ሀገር ሊቀ ጵጵስና ተሾመ። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ርኅራኄ ከንስሐ በፊት ሥጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለኃጥአን ስለተዘጋጀ ስለ ዘላለማዊ ሥቃይ ሌሎችንም ጠቃሚ የሆኑ ድርሳናትንና ተግሣጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳድገው የቤተ ክርስቲያንንም ትምህርት አስተማረው። ከዚያ በኋላም ወደ አባ ሰራቢዮን ላከው። አባ ሰራቢዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናቴዎስ ዘመን አስቀድሞ እንዲሆን በጎ ዘመን ባገኝ ይህን ኮረብታ ባስጠረቅኩት ነበረ። ለከበረው ለመጥምቁ ዮሐንስና ለነቢዩ ኤልያስም ቤተ ክርስቲያን በሠራሁም ነበረ ሲል ይህ አባት ቴዎፍሎስ አባ አትናቴዎስን ይሰማው ነበረ። በሹመቱም ወራት ይህን ነገር አስታውሶ የሚያዝንና ክብር ይግባውና ወደ ጌታችን የሚጸልይ ሆነ። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሜ ሀገር መጣች። 2 ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝን አየችውና ክቡር አባት ሆይ ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ ድሆች ይራባሉና አላት። እርሱም አንተ ስለ እኔ ጸልይ፣ እኔም አስጠርገዋለሁ አለችው። ይህንንም ብላ ያንን ኮረብታ አስጠረገችው። በውስጡም በድንጋይ ሰሌዳ እያንዳንዱ የተከደኑ 3 ሳጥኖች ተገለጡ። በላያቸው ቴዳ 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 የሚል ተጽፎባቸዋል። አባ ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ምስጢራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። 2ኛውም ቴዳ የንጉሥ ቴዎዶስዮስ ነው። 3ኛውም ቴዳ ቴዎፍሎስ ማለት ነው። የእኔ ገንዘብ ስለሆነ በዚህ አብያተ ክርስቲያናትን እሰራለሁ አለ። እሊህም ሳጥኖች በመቄዶንያዊው ፊልጶስ ልጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እነርሱም 700 ዘመናት ነው። ከዚህ በኋላ ያንን ወርቅ ሳጥን ለንጉሥ ቴዎዶስዮስ ላከለት። ስለዚህም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ አሳሰቡ። እርሱም በመርከብ ተጭኖ ወደ እስክንድርያ አገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፍሎስም ብዙዎች አብያተ ክርስቲያናትን ሠራ። አስቀድሞም በቅዱሳን በመጥምቁ ዮሐንስና በነቢይ ኤልሳዕ በስማቸው ቤተ ክርስቲያንን ሠራ። ሥጋቸውንም ከእስራኤል አገር አፍልሶ አምጥቶ በውስጧ አኖረ። እርሷም የታወቀች ናት። ዴማስ በሚባል ቦታ፣ ሁለተኛም በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሠራ። ከዚህም በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሠራ። ሌሎችንም ብዙዎች አብያተ ክርስቲያንን አሳነጸ። ንጉሡም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብፅ አገር ያሉትን የጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሠራ። 2ኛም ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበር።
ይህ አባት ቴዎፍሎስና ንጉሥ ቴዎዶስዮስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን፣ ሁለተኛውም ሊቀ ጳጳሳት እንደሚሆን ያችን ራእይ ተረጎሟት። እንዲህም ሆነ። ይህም አባት ቴዎፍሎስ ሊቀ ጵጵስና በተሾመባት በመጀመሪያይቱ ዓመት ንጉሥ ቴዎዶስዮስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲቀርቡ አዘዛቸው። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሠዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጠላቸው። በዚያንም ጊዜ እሊህን የመናፍቃን መጻሕፍትን እንዲያቃጥሏቸው፣ እነዚያንም የመናፍቃን ከሚገዛው አገር እንዲያሳድዷቸው ንጉሡ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበብና መመርመር ያበዛ ነበረ። ስለዚህም የአውጋርዮስን መጻሕፍትን አወገዘ። ያወግዙ ዘንድም ወደ እስክንድርያ ሊቀ ጳጳሳት ወደዚህ አባት ወደ ቴዎፍሎስ፣ ወደ ቆጵሮስ ኤጲስቆጶስ፣ ወደ ኤጲፋንዮስ፣ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ። ከዚህ በኋላ መልካም ጉዞን በፈጸመ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።